ቪዲዮአችን ላይ እንዴት ቴክስት አድ ማድረግ እንችላለን? ጀማሪ ቪዲዮ ኤዲተር ለመሆን ክፍል 4። ቪዲዮአችን ላይ ቴክስት ለመጨመር እንደተለመደው ካፕከታችን ላይ እንገባለን። ካፕከት ላይ ስንገባ ከዚህ በፊት የጀመርናቸው ፕሮጀክቶች አሉ። ብዙ ጊዜ የጀመሯቸው ከዚህ በፊት የሰራችኋቸው ስራዎች ካሉ እዚህ ጋር ይታያሉ። ባለፈው የጀመርነው አለ። ይሄንን ክሊክ አደርጋለሁ። መጀመሪያ ቴክስቱን ማድረግ የምፈልግበት ቦታ ላይ ይሄድና እዚህ ጋር ማድረግ ነው የምፈልገው። እዚህ ከታች ካሉ አማራጮች ቴክስት የሚለውን እነካለን። ከዛ እዚህ ጋር አድ ቴክስት የሚል አለ። ነገር ግን የተለያዩ ስቲከር አድ ማድረግ ከፈለጋችሁ እዚህ ውስጥ የተለያዩ ስቲከሮች አሉ። ከነዚህ ውስጥ የምትፈልጉትን መርጣችሁ ማድረግ ትችላላችሁ። አሁን ግን ቴክስት ነው አድ ማድረግ የምንፈልገው። ስለዚህ ከዚህ እንወጣለን። ሌላም አለ ካፕሽን። በብዛት ያው የአማርኛ ካፕሽን ስለሌለ አድ ማድረግ አንችልም። ግን እንግሊዝኛ ኮንቴንት የምትሰሩ ወይ ደግሞ ካፕከት ሰፖርት የሚያደርጋቸው ላንጉጆች አሉ። እነሱን ማድረግ የምትፈልጉ ከሆነ እዚህ ጋር ካፕሽን አለ፣ አውቶ ካፕሽን። ኦዲዮዋችሁን በቴክስት ማስገባት የምትፈልጉም እነዚህም ሁሉ ኦፕሽኖች እንግዲህ ሞር አድቫንስድ የሆኑ ነገሮች ናቸው። እነሱን አናይም። ስለዚህ በቀላሉ እዚህ ጋር ሄደን አድ ቴክስት የሚለውን እነካለን። እዚህ ጋር ይመጣልናል። እዚህ ባዶ ቦታው ላይ የምትፈልጉትን ነገር ትጽፋላችሁ። እኔ ዝም ብዬ ቪዲዮ ኤዲቲንግ እላለሁ። ቀጥሎ እዚህ ጋር የተለያዩ ፎንቶች አሉ። የምትፈልጉትን ፎንት ትመርጣላችሁ። ስታይል አለ። የምትፈልጉትን ስታይል ስትሮክ ማድረግ ከፈለጋችሁ የተለያዩ እንትኖች አሉ። እነሱን ማድረግ ትችላላችሁ። ባክግራውንድ ማስገባት ከፈለጋችሁ ይኸው የተለያየ ባክግራውንድ አለ። ቀይ፣ ጥቁር፣ የምትፈልጉትን ሌላ የራሳችሁን ከለር መምረጥ ከፈለጋችሁ እዚህ ጋር በምታዩት መልኩ እንደዚህ ማስተካከል ይቻላል። ምንም ነገር አናደርግም። እዚህ ውስጥ እየገባችሁ እንግዲህ ኤክስፐሪመንት ማድረግ ነው። ኢፌክቶች አሉ። ስለ ኢፌክት ሌላ ጊዜ በደንብ እናያለን። ቴክስቱን ግን በዚህ መልክ አድ ማድረግ ትችላላችሁ። እዚህ ጋር አኒሜሽን አለ። አኒሜሽን ላይ በዚሁ ሁለት ነገሮች ለመግለጽ ያህል እዚህ ጋር ኢን እና አውት የሚል አለ። ኢን ማለት ቴክስታችሁ ሲጀምር እንዴት እንዲገባላችሁ ነው የምትፈልጉት፣ ወይም ደግሞ እንዴት እንዲጀምር ነው የምትፈልጉት። እነዚህ እንደምታያቸው ፖፕ አፕ አድርጎ እንዲገባ ነው ወይ ፌዲን አድርጎ እንዲገባ ነው ወይ ታይፕ ራይተር የሚል ኢፌክቶች አሉ። ኢፌክታችሁ ምን ያህል ይርዘም ይጠር የሚለውን ደግሞ እዚህ ጋር ያሉትን ሰከንዶች እንደዚህ እያደረጋችሁ በምትፈልጉት ሰከንድ ማስተካከል ትችላላችሁ። አውት የሚለው ደግሞ ቴክስታችሁ ልክ ሲያልቅ እንዴት ቢወጣ ነው የሚሻለው። ልክ ቴክስቱ ሲያልቅ እንደዚህ አድርጎ ይወጣል። እነዚህንም በምትፈልጉት ደቂቃውን እዚህ ጋር ማለት ሰከንዱን እንደዚህ ማስተካከል ትችላላችሁ። ስለዚህ እንደዚህ ጽፎ ሲጨርስ እንደዛ እንዲወጣ ይሄንን አብረን ስናየው እንደዚህ ይጽፋል፣ እንደዚህ ይወጣል ማለት ነው። ስለዚህ ቴክስታችን ይሄንን ይመስላል። በሌላ ቪዲዮ እንገናኛለን። ባይ